አኮኩሉ ፋሚሊ የመረጃ የምክርና የአውታረ መረብ መድረክ ነው። ለእናንተ ጠቃሚ የሆኑ መረጃዎችን በጤና፣ በትምህርት፣ በንግድና በተለያዩ የማህበራዊ ጉዳዮች ይዘላችሁ ይቀርባል። የድፍረት ስራ ነው እየተሰራ ያለው። ምን ድፍረት ብቻ! በሀገሪቱ ታሪክ ታይቶና ተሰምቶ የማይታወቅ ነው። የትራምፕ አስተዳደር አይአርኤስን ኢንተርናል ሬቨኒው ሰርቪስን ግብር ሰብሳቢውን ታክስ ማለት ነው የሚሰበስበውን ይጠይቀዋል። ጥያቄውን መሰላችሁ? ያልተመዘገቡ ስደተኞች 700,000 የሚሆኑ ታክስ ከፋዮች አሉ፣ ግብር ከፋዮች። የነሱን መረጃ ስጠኝ ብሎ ነው የጠየቀው። አይአርኤስ ታክስ ወይም ደግሞ ግብር ሲሰበስብ ስም፣ አድራሻ፣ የመኖሪያ ቦታ አካባቢውን፣ እንዲሁም ደግሞ ስልክ ቁጥር፣ ኢሜይል ይወስዳል። ያን ሁሉ መረጃ ነው የዲፓርትመንት ኦፍ ሆምላንድ ሴኪሪቲ የትራምፕ አስተዳደር፣ በተለይ ደግሞ ራሳቸውን ዲኦጂ ብሎ የሰየሙት የኤላን ማስክ አስተዳደር ወይም ዲፓርትመንት ነው። ይህንን በመቃወም ብዙ የስደተኞች መብት ተሟጋቾች ክስ ከፍተዋል። በጣም ጥሩ ያደረጉት ሁለቱ ድርጅቶች የስደተኛ መብት ተሟጋቾች ሄዱና ይሄ ትክክል አይደለም፣ ህገወጥ ነው፣ የሀገሪቱንም ህግ የጣሰ ነው። ግብር ሰብሳቢዎች ከግብር ከፋዮች ግብርን ሲቀበሉ አንድ ነገር ዋስትና ሰጥተው ነው የሚሰበሰበው መረጃ ሁሉ የገንዘብ አቅማቸውን፣ የማንነታቸውን አድራሻ በሚስጥር ሊጠብቁ ነው። ይሄንን ግን በመተላለፍ የትራምፕ አስተዳደር ይሄንን መረጃ ከአይአርኤስ የሚጠይቅበት ምንም ምክንያት የለውም። ስለዚህ ይሄ ህገወጥ ነው ብለው ነው ክስ የከፈቱት። ይሄንን ክስ ሲከፍቱ ግን ዳኛው ምን አለ መሰላችሁ? የትራምፕ አስተዳደር ይሄንን መረጃ ከአይአርኤስ ለመጠየቁ እናንተ ማስረጃ አላቀረባችሁልኝም፣ ገና ይሰበስባል በሚል ፍራቻ ነው ይሄንን ክስ እንድከፍት ወይም ደግሞ ወደፊት እንዲሄድ የምትፈልጉት። ግን የትራምፕ አስተዳደር ይሄን መረጃ ገና አልሰበሰበም፣ ስለዚህ ጥያቄያችሁን ውድቅ አድርጌዋለሁ ብሏቸው ክርክር ላይ ነው ያሉት። ግራ ቀኙን እየሰሙ ነው ያሉት። ነገሩ ግን ተጧጥፏል። ምክንያቱም የሀገሪቱን ህግ የጣሰ ስለሆነ ማለት ነው። የትራምፕ አስተዳደር በተለይ ደግሞ የገንዘብ አቅም ምን ያህል ግብር እንዳስገቡ፣ ምን ያህል ግብር እንደከፈሉ፣ የገንዘብ አቅማቸው ምን ያህል በአመት እንደሚሰሩ ይሄን ሁሉ መረጃ ነው ከአይአርኤስ ሙሉውን ወደ እኔ ያስተላልፍልኝ ያለው። 700,000 የሚሉ ስደተኞች። ለምንድን ነው እነዚህ 700,000 ስደተኞች የተመረጡት? ግብር ሰብሳቢዎች ከነዚህ ግብር ሲሰበስቡ ሚስጥራቸውን ሳይጠብቁ ቢሰጡ ለዲፓርትመንት ኦፍ ሆምላንድ ሴኪሪቲ ወይም ለአይአርኤስ ይቅርታ ለትራምፕ አስተዳደር ቢሰጡ እነዚህ ሁሉ ዲፖርት ይደረጋሉ፣ ከሀገር ይባረራሉ። ታዲያ ይሄ ትክክል ነው ወይ? ትክክል አይደለም። ምክንያቱም እነዚህ ግብር ሰብሳቢዎች ከነዚህ ግብር ተቀባዮች ግብርን ወይም ታክስን ሲሰበስቡ ሚስጥርን ጠብቀው ነው። ግን እነዚህ ግብር ከፋዮች ይሄንን ህግ አክብረው ግብር በሰዓቱ በመክፈላቸው ሊበረታቱ ይገባል እንጂ ሊቀጡ አይገባም፣ ከሀገር ሊባረሩ አይገባም። ይሄ ነው ክርክሩ። እንዴት ነው እነዚህ አንዶክመንትድ ሆነው ሳይመዘገቡ ግብር ሊከፍሉ የሚችሉት የሚል ጥያቄ ተነስቶ ነበረ። አይቲአይኤን ነበር የራሳቸው የመለያ ቁጥር አላቸው። ኢንዲቪጁዋል ታክስ አይደንቲቲ ነምበር ይባላል። በህጋዊ መልኩ የሚኖሩት ሶሻል ሴኪሪቲ ነምበር አላቸው። እነዚህ ደግሞ የራሳቸው ቁጥር አላቸው ከሱ ጋር የሚመሳሰል። በዚህ መሰረት ነው ግብር ሲሰበስቡ የነበሩት። ይሄ በስደተኛው ማህበረሰብ ላይ የተነሳ የትራምፕ አስተዳደር ጥቃት ነው። ጥቃቱ ለምን መስላችሁ? ድርጅት ከፍተው ያስተዳድራሉ፣ ብዙ ስራዎችን ይሰራሉ፣ ማህበረሰቡን ይደግፋሉ፣ ግብር ይከፍላሉ። ሊበረታቱ ይገባ ነው እንጂ ከሀገር ሊባረሩ አይገባም። መደበኛውን ህጋዊ የሆነውን የኢሚግሬሽን አሰራር ተከትሎ ፍርድ ይሰጣቸው እንጂ ውሳኔ ይሰጣቸው እንጂ ግብር ስለከፈሉ ብቻ ከአይአርኤስ ይህንን ሰብስቦ እነዚህ ስደተኞች ከሀገር ማባረር ለኢኮኖሚውም አደጋ ነው። እንዲሁም ደግሞ ለማህበረሰቡ በተለይ ለስደተኛው ማህበረሰብ ዋስትና የሚያሳጣ ነው። ስለዚህ አሰራር ትክክል አይደለም ብለው ነው እየተሟገቱ ያሉት። ሊንኩን በዩቲዩብ ቪዲዮ ኮሜንት አስቀምጥላችኋለሁ። እናንተም አንብቡት። መልካም ጊዜ። ዌብሳይታችንን akolkulufamily.com ይጎብኙ። በሶሻል ሚዲያም ከተሉን። አኮኩሉ ፋሚሊ